ያስፈልጋቸው የሚል ጠንካራ እምነት ያለው መሆኑ የትግራይ ህዝብ ከማንም በላይ የሰላም ዋጋ የሚያውቅ ህዝብ ነው። በሺዎች የሚቆጠሩ ወጣቶች ከፍለን ያረጋገጥ ነው ሰላም ልማት ካሁን በፊት ለመንጠቅ የተሄደው ርቀት ለመቀልበስ አሁን መስዋዕትነት ከፍለናል። በአሁኑ ሰዓት አስተማሪዎች መሆን የነበረባቸው ሐኪሞች ሆነው ህዝባቸውን ማገልገል የነበረባቸው መሐንዲሶች ሆነው ትግራይን ማልማት ላይ ደፋ ቀና ማለት የነበረባቸው ሰዎች ክላሽ ታጥቀው ዶሽቃ ይዘው ጠላት የሚፋለሙበት ሁኔታ ነው ያለው። ሰውኛ ፍላጎት ቢሆንልን የሰላም አማራጭ ኖሮ ትግራይ መንግስት ልዩነቶቻችንን በጠረጴዛ ዙሪያ መፍታት መቻል አለብን። የራሳችንን እድል በራስ ለመወሰን የምናደርገው እንቅስቃሴ ወንጀል ተደርጎ መቆጠር የለበትም። ህገ መንግስታዊ ስርዓትን ማክበራችን እንደ ጥፋት መቆጠር የለበትም። ከምንም ነገር በላይ ግን የትግራይ ህዝብ ብዙ ዋጋ የከፈለበትን ራሱን በራሱ የራሱን ድል በራሱ የመወሰን መብት ለጥያቄ መግባት የለበትም። ግን ደግሞ ከዛ በመለስ ያሉትን ልዩነቶቻችን በሰላማዊ መንገድ መፍታት እንችላለን። ተደጋጋሚ ጥሪ ስናቀርብ ነበር። ጦርነቱን ከሆነ በኋላ በረሃ ያንን ተደጋጋሚ ሰላም ጥሪ ቀርቧል። የትግራይ ህዝብ ሰላም አማራጭ የትግራይ ህዝብ ሲጠነክር ሚቶ ሲዳከም ፈልጎ የሚያሰማው ጥሪ አይደለም። የትግራይ ህዝብ ስትራቴጂክ ምርጫ ነው ሰላም። ያን ግምት በማስገባት ላይ የትግራይ መንግስት በብዙ ወገኖች በኩል ዓለም አቀፍ ጥረቶች አሉ። የትግራይን ቀውስ ብቻ ሳይሆን በሀገር ደረጃ ያለውን ቀውስ የኢትዮጵያ መንግስት የአዲስ አበባ አስተዳደር እንትን መፈጸም አይችልም። በጦርነት ምንም ነገር መፍታት አይችልም። በጦርነት ለመፍታት የሄደበት ሂደት አገሪቱን ወደ መቀመቅ አወረዳት እንጂ ወደ ጥፋት ጫፍ አደረሳት እንጂ ለውጥ አላመጣም የሚል ግልጽ እምነት አለ በዓለም አቀፍ ማህበረሰብ ዘንድ። ስለዚህ ይህን እምነት ይዘው ጠቅላይ ሚኒስትር አብይ ፍላጎት አለው ሰላም፣ ጦርነት አማራጭ አይደለም ብሎ ያምናል። ስለዚህ በእናንተ በኩል ምንድነው የምታስቡት የሚል ተደጋጋሚ ጥያቄ ይቀርብልናል። የኛ የሰላም አማራጭ መቀበል አዲስ አበባ ካሉት የኢትዮጵያ ባለስልጣናት ለኛ ጥሪ አዎንታዊ አጸፋ መስጠት ጋር የግድ የሚያያዛል። እምነታችን እንዲሳካ የሰላም ጥሪያችን እንዲሳካ እና በመንፈልገው ደረጃ የትግራይን ጥቅም ባልተሸራረፈ መልኩ የሚያረጋግጥ ውጤት እንዲኖረው ከተፈለገ ግን በአዲስ አበባ በኩል አዎንታዊ የአጸፋ ምላሽ መኖር መቻል አለበት። ይሄን እናምናለን። ሊያደራድሩን፣ ሊያገናኙን፣ ሊያቀራሩን የሚፈልጉ ወገኖች እስካሁን ቀጥተኛ ግንኙነት ስላላደረግን የሚነግሩን ነገር ከወትሮ በተለየ የሰላም ፍላጎት አለ የሚል አይ ፍላጎት ሊኖረው አይችልም በሚል ስሌት ላይ ተመስርተን የሰላም አማራጭን ወደ ጎን የምንልበት ምክንያት የለም። በአንድ ምክንያት ፍላጎታችን ስለሆነ በሰላማዊ መንገድ የሚያልቅበት እድል ካለ ሁሉንም እድሎች ማሟጠጥ አለብን ብለን ስለምናምን፣ በሁለተኛ ደረጃ ዲፕሎማቲካሊ ኦኳር ነው። አይ ካለን ልምድ ይሄ አይነት ፍላጎት ይኖራል ብለን ስለማናምን የጀመርነው ወታደራዊ መንገድ ብቻ ነው የሚያዋጣን የሚል አቋም ማራመድ ስለማይቻል፣ በዋናነት ግን የትግራይ ህዝብ በተሟላ መልኩ የትግራይ ብሔራዊ ጥቅም ማረጋገጥ የሚያስችል እድል እስካለ ድረስ የሰላም መንገድ ማንመርጥበት ምክንያት የለም። የሰላም መንገድ ለመከተል እስከተዘጋጁ ድረስ ይሄንን ነገር እንጠቀማለን በሚል ነው በዚህ ረገድ የትግራይ መንግስት በቅርቡ ያወጣው መግለጫ። እንደሚታወቀው የአፍሪካ ህብረት ወኪል ኦሉሴጉን ኦባሳንጆ ትግራይ 7 ጊዜ መጥተዋል። በትግራይ ፕሬዝዳንት በኩል ተደጋጋሚ ይነሳላቸው ነገር የተደራጀ ሀሳብ ይዘው መምጣት ይሞክሩ። እኛ አፍሪካውያንን በአፍሪካ ኮንቴክስት መፍትሄ እንፈልጋለን። ለኢትዮጵያ ህልውና አደገኛ ጠንቅ እየሆነ ያለው ህልውና አደጋ ላይ እየጣለ ያለው ሁሉንም ልዩነቶች በኃይል ለመፍታት የመሞከር አዋዜ፣ አደገኛ አዋዜ
በትግራይ ላይ ያስከተለው የዘር ማጥፋት ውጤት መቀልበስ መቻል አለበት፣ መቆም መቻል አለበት። አሁንም በኃይል የምንፈታው የሚል አዝማሚያ እስካለ ድረስ አገሪቱ ትፈርሳለች የሚል አቋም ተደጋጋሚ ገልጸን በዚህ ጉዳይ እሳቸውም ጋር የተደራጀ ሀሳብ ይዘው እስከመጡ ድረስ ከምንም ነገር በላይ ግን ከሌሎች በጠቅላይ ሚኒስትሩ መንግስት ላይ ተጽዕኖ ያደርሳሉ ተብሎ የሚታመኑ በአዲስ አበባ ፖለቲከኞች ላይ በአንድ ወይም በሌላ መልኩ ተጽዕኖ ማሳደር ይችላሉ ከሚባሉ ወገኖች ጋር በትብብር መስራት አለበት ብለን ሰውየው በተደጋጋሚ ስንመክራቸው ቆይተናል። እንዳልመታደል ሆኖ የአፍሪካ ህብረት የሚባለው እሳቸው ወኪል ሆኖ የሚያገለግሉት የአፍሪካ ህብረት የሥራ ኃላፊዎች የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ እና የጸጥታ እና ሰላምና ጸጥታ ምክር ቤት ኮሚሽነር የሚባለው ባንኮሌ እንኳን የሰላም ሐሳብ ሊደግፉ የአብይ አስተዳደር በትግራይ ላይ ያወጀውን ዘር ማጥፋት ጦርነት የህግ ማስከበር ዘመቻ ነው ብሎ ቀድሰው የላኩ ናቸው። ቡራኬ ሰጥተው የላኩ ናቸው። ይባስ ብሎ ኦባሳንጆ የሚያደርጉት እንቅስቃሴ የራሱ 1001 ጉለቶች የነበሩት ቢሆንም በአፍሪካ ህብረት በኩል ድጋፍ ሊቸረው ይቅርና የማደናቀፍ ስራ ነው ሲሰራ የነበረው። ኦባሳንጆ ለምሳሌ በሁለታቸው በኩል የመተማመን መንፈስ ለማዳበር ያግዛሉ ብሎ ያሰቧቸው ለምሳሌ ምርኮኞች ብትለቁ እነሱ እስረኞች ቢለቁ የሚል እኛ ምርኮኞች ለመልቀቅ ዝግጁ ነኝ፣ እርሶ በሚያናግሩት መንግስት በኩል ፈቃደኝነቱ ካለ ግን ጠይቁ ብለን የላክናቸው። መጨረሻ ፈቃደኝነት አለ ረጅም ጊዜ ካሉ በኋላ ያለመልቀቅ በተዘጋጀንበት ሰዓት እሳቸውም አልመጡም፣ ፈቃደኝነቱን ስላልገለጸ ምርኮኞች አሉኝ ብሎ አያምንም ብሎ ነገሩ። የመጨረሻ ሲመጡ በትግራይ ፕሬዝዳንት በኩል የተነገራቸው ነገር ምንድነው? የጀመሩት እንቅስቃሴ የተሳካ ሊሆን የሚችለው አንደኛ የተደራጀ ሀሳብ ይዘው ከመጡ ነው። ሁለተኛ ይዘውት የሚመጡት ሀሳብ ለአንድ ወገን ብቻ ያደላ እንዳልሆነ ማረጋገጥ ከቻሉ ነው። ሶስተኛ ተመሳሳይ ፍላጎት የኢትዮጵያን ችግር በትግራይና በአብይ መንግስት መካከል ችግሮችን ልዩነቶችን በሰላም መፍታት አለብን ብለው መንቀሳቀስ የጀመሩ ሌሎች ወገኖች አሉ። የኬንያው ፕሬዝዳንት አንዱ ናቸው። የኬንያው ፕሬዝዳንት ከአሜሪካ መንግስት ጋር፣ ከአውሮፓ ህብረት ጋር፣ ከኤሚሬትስ መንግስት ጋር ከነዚህ ጋር ሁሉ በቅርበት ሰርተው የተሻለ ተጽዕኖ አድርገን የኢትዮጵያ መንግስትን ተጭነን አሳምነን ከትግራይ ጋር ይሁን ከሌሎች በተለይ ኦሮሚያ ሌሎች አካባቢዎች ካሉ ኃይሎች ጋር አቀራርበን በኢትዮጵያ ህልውና ላይ የተጋረጠውን አደጋ ፈታልን ብሎ ሀሳብ የጀመሩ ወገኖች አሉ። ስለዚህ በተደራጀ መልኩ ወደ እነዚህ የሚመጣበት ሁኔታ እነሱን ኮንሰልት አድርጉ የሚል ነገር ነበር የተነገራቸው። ሰውየው ያው ከዚህ እንደሄዱ እርሻ መጎብኘታቸው ችግር አለው ብለን